ጠቅላይ ሚኒስትሩ ታላቁን የኢትዮጵያ ህዳሴ ግድብ መገንባት አይደለም እንደ ህዳሴ ያለ ግድብ ሲገነባ አይተው የማያውቁ ህዳሴን እንገነባለን ብለው ሲንቦጫረቁ የነበሩት እነዛ ሰዎች ከዛ ሰፈር ሲባረሩ ህዳሴ ዳነ፣ ነፍስ ዘራ። እነ ፕሮፐርቲስ እነ ሪል ስቴት አልሚነን የሚሉ እንኳን ሪል ስቴት ሊያለሙ አይደለም ሪል ስቴት ሲለማ አይተው የማያውቁ አይደሉም ብዙዎቹ ነው የምላችሁ። አንድ ታሪክ ልንገራችሁ ለልጁ ደህንነት ስል ስሙን ልቀይረውና ዮናስ የሚባል ልጅ አለና ቤተሰቦቹን በሞት ያጣ ልጅ ነውና የቤተሰቦቹን የቤት ውርስ ለመሸጥ ማስታወቂያ ወጣ። ማስታወቂያው ላይ በዚህ ቀን ተጀምሮ በዚህ ሰዓት ተጀምሮ ይጠናቀቃል ምናምን ይልና መጨረሻ ላይ ዮናስ ፕሮፐርቲስ ይላል። እነዚህ ሰዎች ከዚህ በላይ ታሪክ የላቸውም። የእናት የአባታቸውን መኖሪያ ቤት ከመሸጥ የዘለለ ታሪክ የላቸውም። ብዙዎቹ የዱባይ ደላላዎች ናቸው እንጂ ቤት የማልማት እንትን የላቸውም። የቱ ጋ ነው አንድ ህንፃ ገንብተው የሚያውቁት? ብዙዎቹን ስም ጠቅሰን መነጋገር እንችላለን። ብዙዎቹ የቱ ጋ ነው ህንፃ ገንብተው የሚያውቁት? የስሪዲ እንትን ሊኖራቸው ይችላል እንጂ ብዙዎቹ ይሄን ስራ አይደለም የሚሰሩት። የድልልና ስራ ነው የሚሰሩት። የዱባይ ድልልና ነው የሚሰሩት። ሀገሪቷን የሚያልቡ ሌቦች ነገ ከነገ ወዲያ ሀገር ውስጥ እንደማይኖሩ አውቀውታል። ስለዚህ ነገ የሚኖሩበትን ዱባይ ላይ ማመቻቸት ይኖርባቸዋል። እነዚህ ደላሎች ናቸው ሄደው የሚገዙላቸው እንጂ ሀገር ውስጥ ብዙዎቹ ፕሮፐርቲ ነን የሚሉ ብዙዎቹ ከድልልና የዘለለ ታሪክ የላቸውም። እነንትናን አምባሳደር አድርገናል የሚሉት ሪል ስቴት ለመገንባት ከመሬት ከማግኘት ቢሮክራሲ ጀምሮ እስከ ፊኒሺንግ ድረስ እውቀት ይፈልጋል፣ ኤክስፒሪየንስ ይፈልጋል፣ ሪሶርስ ይፈልጋል፣ ይህን ማቀናጀት ይፈልጋል። እንዲህ ሆነው ነው እነ ሰንሻይን ሪል ስቴት የተባሉት። ሲሚንቶና አሸዋ አብኩተው ነው ሪል ስቴት የተባሉት እንጂ የእናት የአባታቸውን ቤት ሸጠው አይደለም ፕሮፐርቲስ ሪል ስቴት የተባለ ያሉት። በጣም የምታሳዝኑኝ እነዚህ ከውጭ ሀገር የምትመጡ እድሜያችሁን ጨርሳችሁ ገንዘብ እናገኛለን ብላችሁ ስንት በረሃ አቋርጣችሁ ውጭ ሀገር ገብታችሁ ገንዘብ ይዛችሁ ሀገሬ ላይ ቤት ገዝቼ አግብቼ ወልጄ ገብቼ ከብጄ እኖራለሁ ብላችሁ ይዛችሁ የመጣችሁትን ብር ለምን ስታስረክቡት የት አለ ብላችሁ እንኳን እንዴት አትጠይቁ? በቀደም የደረሰኝ አንድ 3 እንትኖች ዶላር 54 ብር በነበረ ሰዓት 85,000 ዩኤስዲ አስረክበውታል። ይሄን ከተረከበ በኋላ እስከ ስቲል ነው አለው ይላቸዋል። ሪል ስቴቱ ግን በምድር ጠፍቷል፣ የለም ሌላ ስራ ላይ ተሰማርቷል የነሱን ብር ይዞ። ስለዚህ ጠይቁ። እድሜያችሁን የጨረሳችሁበትን ሀብት ለማንም ወሮ በላ አታስረክቡ። ጠይቁ ህጋዊነቱን። ትክክለኛው ሪል ስቴት የትኛው ነው በሉና ጠይቁ። እነኛም እንድጮህ አታርጉንና ጠይቁ ለማለት ነው።